ማድረግ ይቻላል? አልቀስማ አይሻል የሰውነት ተራንች ሁሉን ማለት ይቻላል። ሁሉም እንዳለ ማስታወቂያዎች፣ በተለይ የዚህ የቲቪ ማስታወቂያዎች እንዳለ በቃ ሁሉም ማለት ይቻላል ሳክስ ናቸው። ሁሉም ማስታወቂያዎች ሞር ጀስት ማስታወቂያ ብቻ ናቸው። ገብተዋል አይደል? ላይፍ ወይም ደግሞ በደንብ ማወቅ የምፈልግ ከሆነ በኔ በቃ ግልጾ ስነግርህ አቃል ሆነ ምናምን በኢንተርኔት ላይ ምናምን፣ ግን ግልጾ ስነግርህ ላይፍ ቦይ ኢንግሪዲየንቱ የተሰራበትን ኬሚካሎች ስታይ ላይፍ ቦይ የሽንት ቤት ሳሙና ነው። አሁን ልንገር፣ ላይፍ ቦይ የሽንት ቤት ሳሙና ነው። የሆነ ሀገር ኢሮፕ ምናምን ራሱ ባን የተደረገ ሳሙና ነው። ሰው ያ ሳሙና አይሆንም። እና ዛሬ ለንጽህና እንደምጠብቅ እናወራለን። እንደውም ይሄ በምንም ወጪ አታወጣም። ብዙም አወጣ ከተባለ አንድ ሲምፕል ነገር ነው ዛሬ የምናወራው። ስለዚህ ነገር እናወራለን። ሰው ካወጣ ከተባለ ስለ ሲምፕል ነገር ነው ትንሽችን ብቻ የምታወጣው። ግን ዛሬ በጣም ሲምፕል ስለሆነ እንዴት ንጽህና እንደምጠብቅ እናወራለን። ከ2 ዓመት በፊት ከስፖርት ቤት እንደወጣው ሻወር አልወስድም ነበር። ጧጧት ሁሌ ሻወር ወስዳለሁ። ግን ከስፖርት ቤት እንደመጣው ከነላበይ ነበር የምተኘው። ላብ ልክ የስፖርት ቤት ደግሞ የዛ ጊዜ የነበርኩበት ስፖርት ቤት በጣም ሙቀት ነበር እና ሁልጊዜ በቃ በጣም ጭምቅ ብሎ ነበር የሚወጣ ፓካውቱ ምናምን የምለብሰው ከውስጥ ምናምን እና ያላበኝ ቀጥታ እጄ ከቤት ምንም ነገር አላደርግም። ፊቴን ብቻ የምታጠበው ፊቴን ብቻ ታጥቤ የተኛ ነበር እና የሆነ ጊዜ አክስቴ ከአዲስ አበባ መጣችና እኛ ቤት አደረች። ለብዙ ጊዜ ስንት 2 ወር ምናምን ቆየችና የሆነ ጊዜ በቃ ግልጽ ሆና ላብላብ ትሸታለህ ስፖርት ቤት ስመጣ ለምንድን ነው የማታጠበው ምናምን አለች። ከዛ በኋላ እኔ በነገራችን ነገሮች ዝም ብዬ ግድ እንዳልሰጠኝ አደረጉ። እያንዳንዱ ነገር በደንብ አስተውዬ የምጠቀመው። ከዛ በቃ ሪሰርች ማድረግ ጀመርኩ። ቴስቶስትሮን ሳልጎዳ ወይ ራሴንም ሳልጎዳ ምናምን እንደዚህ ኬሚካሎች ምናምን በደንብ ሳልጠቀም እንዴት ንጽህና እንደምጠብቅ ነው ዛሬ የምነግርህ ነገር በሙሉ እነዚህ ነገሮች ያሟላ ነው። በቃ ራስህን ቴስቶስትሮንን ጠብቀህ በነዚህ ኬሚካሎች ገንዘብህን ሳታወጣ እንዴት ጥሩ እንደምትሸት ነው። ሰው የመጀመሪያው የቤትህን ንጽህና በመጠበቅ ይጀምራል። አሁን አክሽኔብል ስቴፕ ብሰጥህ የሩምህን ወይም የክላስህን ወይም የምተኛበትን አልጋ ፎቶን ስተህ ንክስጠኝ ብዬ ፎቶን ስተህ ብሰጠኝ እንኳን በአካል ማግኘት አይጠበቅብኝም። ምን አይነት ሽታ እንዳለ እነግርሃለሁ። ያ ነው በቃ የምተኛበት ወይም የዴል ሴልህን አስቀምጠ የምትነሳበት አንሶላ ምን አይነት እንደሆነ አሳየኝ ካልኩ ከዛ ያን ፎቶ በእንደው ብታሳየኝ ምን እንደምሽት እነግርሃለሁ። ያ ነው በቃ አንተ ያ ነው የምሽታ ያ ነው አንሶላ ጋር ጥለህ የምትነሳው። ሰው የቤትህን ንጽህና መጠበቅ አለብህ። አንሶላህን ቢያንስ በሳምንት 1 ጊዜ መቀየር አለብህ። ቢያንስ በሳምንት 1 ጊዜ አንሶላህንና ትራስ ልብስህን መቀየር አለብህ። ሜቢ ሙቀት ሀገር የምትኖር ከሆነ በ3 ቀን 1 ጊዜ መቀየር ሊጠበቅብህ ራሱ ይችላል፣ አንሶላህንና ትራስ ልብስህን። ያ ነው ምክንያቱም ዴድ ሴልህን ጥለህ የምትነሳ ቦታ ያ ነው። እና አካባቢህ መጠበቅ አለብህ። የቤትህን ንጽህና ምናምን ሩምህ ምናምን በጣም ስትር ያለ መሆን አለበት። ላይ በቃ ራሱ እንደሚወድ ሰው መሆን አለበት። ገብቶሃል አይደል? እና ሁለተኛው ደግሞ በቃ መጨረሻ ላይ የምናወራለው ዶዶራንት ሽቶ ምናምን። ከዛ ሌላኛው የአፍ ሽታ ነው። ብዙ ልጆች ጠይቁኝ የነበረው ቴሌግራም ላይ ምናምን የመጣችሁ እና የአፍ ሽታ ምንድነው መሰለ ከጥርስ አይደለም የአፍ ሽታ የሚመጣው። የአፍ ሽታ የሚመጣው ከሆድህና ከምላስ ነው። ወደ ውስጥ የምታስገባውን ነገር መቆጣጠር አለብህ። ስኳር ያለው ወይም እያንዳንዱ ጣፋጭ የሆነ ምግብ የምትጠቀም ከሆነ በቃ እያገማ ነው የሚመጣው። ባጭር ቋንቋ ስነግርህ፣ ምክንያቱም አፍ እየገማ ነው የሚመጣው። ምክንያቱም ፕሮሰስድ ነው ያ ነገር የተሰራው ላቦራቶሪ ነው። እያንዳንዱ ፕሮሰስድ የሆነ ምግብ የሚሰራው ላቦራቶሪ ነው። ኢቭን የአትክልት ዘይት ጨምሩ እና አፍ ሽታን ለመቆጣጠር መጀመሪያ እነዚህ ወደ ውስጥ የምታስገባው ምግቦች መቆጣጠር አለብህ። ሁለተኛው ደግሞ ምላስ ነው። ራይት ቅድም እንደነገርኩህ ምላስ ነው። ምላስን የምላስ እንትን አለ እንደዚህ ማውጫ ምናምን። ይሄ ሜይ ቢ ኢትዮጵያ ላይ ያገኘሁት ምንድን ነው የመሰለህ ብሩሽ አለ፣ የጥርስ ብሩሽ አይደል? የጥርስ ብሩሽ ጀርባው ጋር አለ ምላስ ማውጣና እንደዚህ እየፈተክ ጧትና ማታ ሊሆን ይችላል። ምላስ ላይ ያለውን እንትን ማውረድ አለብህ። ምላስ ላይ ያለውን ባክቴሪያ ምናምን የበላው ምግብ ምናምን ማውረድ አለብህ ጠዋትና ማታ ማለት ነው ከመተኛት በፊት። እና ላኛው ጥርስ ነው። ኦኬ ጥርስ ጋር ጀስት ሲምፕል ልንገር የጥርስ ንጽህና ለመጠበቅ እኔ ኬሚካል አልጠቀም፣ ፍሎራይድ አልጠቀም። ያንን የምታውቀው የጥርስ ብሩሽ ምናምን የጥርስ ሳሙና ምናምን ሳክሰ ሙሉ ለሙሉ ሳክሰ እያበላሸ ነው የሚመጣው ጥርስ ወይንም ያፍጠረንህም ምናምን። ምንድነው ማድረግ ያለብህ መሰለህ? የተፈጥሮ ጥርስ መቦረሻ አለ። ሲዋክ ይባላል እኛ በወሎ አካባቢ ሲዋክ ብለን የምንጠራው ወይም ማማጫ የሚሉት አለ አንዳንድ ቦታ። እና ይሄ ሲዋክ ነው። እኔ ብዙ ጊዜ ሁልጊዜ ጠዋቱን ማታ የምጠቀመው ጥርሴን ነጭ ለማድረግ ነጭ አይገስ ኖርማል ነው። እና ይህንን ለማድረግ እኔ የምጠቀመው ለዛ ነው። አንዳንድ ጊዜ ዛሬ ጥርሴን ሳልቦርሽ ሄጄ ቤተክርስቲያን ራሱ ላይክ ቪዲዮ ቀርጬ እንደዚህ ምናምን ብዬ ሳየው ጥርሴን ቦርሽ ዛሬ ነው። አንዳንድ ጊዜ ይገርመኛል ራሱ ጥርሴን ሳልቦርሽ ያለ መውጣቴ። ግን ብዙም ጊዜ የምነግርህ እኔ ጠዋትና ማታ ነው ጥርሴን ቦርሼው። እንደውም አንዳንድ ጊዜ ቡናም ከጠጣሁም በኋላ ሻይም ከጠጣም በኋላ ሊሆን ይችላል ጥርሴን በቦርሻለሁ። በዛ በሲዋክ ነው ምናምን ማማጫ ምናምን በሚባለው። ሌላኛው ያፍጠረን የምቆጣጠርበት መንገድ ወይም አሪፍ መሽተት ያንን
የሚደረግ ሰው። ሌላኛው ሻወር ነው። ለመሰለ ጂም ከሰራ በኋላ ሻወር መውሰድ ያለብህ። የሰውነት ጠረን የሚመጣው ከላብ አይደለም፣ የሰውነት ጠረን የሚመጣው ከባክቴሪያ ነው። እና ጂም ውስጥ ያለው ባክቴሪያ ደግሞ ባክቴሪያ አይደለም። ሁሉም ሰው እየመጣ የምተኛበት፣ ደረት የምንሰራበት፣ ቤንች ፕሬስ የምንሰራበት ምናምን ሁሉም ነገር ያው ባክቴሪያ ነው። እና ከዛ ጂም የምንሰራበት ባክቴሪያ እዛ ቀጥታ ሂደህ ቤትም ስትተኛበት አስበው። ጂም ውስጥ የምንሰራበት ሁሉም ሰው የሚያውቀው ዳምቤል፣ ሁሉም ሰው የሚያውቀው ባርቤል፣ ደረት ላይ የምታስነካው ባርቤል ነው ምንና ያ ሁሉ ባክቴሪያ ስለሆነ ያ ነው ሽታ የሚፈጥረው እንጂ ላብ አይደለም ሽታ የሚፈጥረው። ሰው ጂም ከሰራ በኋላ ሜይ ቢ ጂም ሻወር ላይ ኖሮ ይችላል። ሰው ቤት ድህና ተጠብ ምንም ሲምፕል ነው። ሻወር ነው የሚሉ ሰዎች በጣም እንትን ብል መነድና እንደዚህ በሻወር ምሳወራቸው። ምክንያቱም ምን መሰለህ እንደዚህ ባክቴሪያው እዛ ጂም የሰበሰቡ ባክቴሪያ ቤት ራሱ ይዘመተ ለአንተ ብቻ አይደለም ለቤተሰብህ ራሱ ጠንክር። ስለዚህ ቤት መጣ ኢቨን ያላሽም አንዳንድ ጊዜ ጂም ሰራበት ቤት ውሃ አይኖርም። ብዙ ጊዜ እንደውም ብዙ ጊዜ ማለት ይችላል ውሃ አይኖርም። እና ቤት መጥቼ አንዳንድ ጊዜ ውሃ የማይኖርበት ጊዜ አለ። ሰው ባሌ አለ በቃ ባሌ ይታጠባሉ በቃ በደንብ። እንደውም አንዳንድ ጊዜ ባሌን ራሱ ወደዋለሁ በቃ ባሌ ይዤ አናቴ ላይ በግሬው በጣም የምወደው ባሌው ሻወር ራሱ ማለት ነው። አንዳንድ ጊዜ ሰው ኢትዮጵያ ውስጥ ሆነ ይሄን በደንብ ትረዳዋለህ። እና ጂም ጠዋትም ከእንቅልፍ እንደተነሳ እንደነገርኩ ደስ ይልህ ምናምን አንሶላ መቀየር አለብህ። ሻወርህን ወስደህ ቀንን ትጀምራለህ። ማታም በቃ ከስፖርት ቤት ጠዋትም ሜይ ቢ ጠዋትም ሊሆን ይችላል ጂም የምትሄደው ያም አሪፍ ነው። ከጂም በኋላ የሚገርም ሻወር መውሰድ ትችላለህ። ያም ቢሆን በጣም አሪፍ ነው። ሰው አሁን ምን ሳሙና የምጠቀመው ትታይ ትችላለህ። እኔ ለብዙ ጊዜ የሚጠቀመው የገዳም ሳሙና ነው፣ በእግር አባቶች የሰሩት የተፈጥሮ ሳሙና። ግን ሰሞኑን በቃ አልሸጡም፣ መሸጥ አቁመዋል። አይ ቲንክ ከሰሩ መሰለኝ ሰው የማይገዛም እንደዚህ አይነት ነገር እንደምታውቀው። እና ሰሞኑን እየተጠቀምኩት ያለሁት ድሩ ሳሙና ነው። ይሄ ብዙዎቻችሁ ታውቁት ይሆናል። ድሩ ሳሙና ነው ለብዙ ጊዜ ስጠቀመው፣ አሁንም ሰሞኑን የምጠቀመው ድሩ ሳሙና ነው። ሌላኛው ሽቶና ዶዶራንት ነው። ባጭሩ ልንገር፣ ሽቶ እና ዲዮዶራንት ሳክስ ናቸው። ሁለቱም ነገር ሽቶና ዲዮዶራንት ወይም ይሄ የት አለች ይዤው ነበር። ይሄ ማለት ነው። ይሄ ዲዮዶራንት በደንብ ቆይ ላሳይ። ሸታ አሲስት ይሄ ብዙዎቹ የምንቀባው ይሄ ምናምን ይሄ ሳክስ ነው። የራሱ ሪሰርች ማለት ትችላለች። ሽቶ ራሱ በጣም የሚጣፍጠው ሽታው ግን ሳክስ ነው። ምንድነው ሳክሱ ካልከኝ ቴስቶስትሮን ይቀንሳል። ሞርስ ያደረገ ወይም እንዴት አድርገህ የቴስቶስትሮን ችግር ታውቀዋለህ። ሰውነት ውስጥ ማይክሮፕላስቲክ ይገነባል ምናምን በጣም ብዙ ቪዲዮም ሰርቻለሁ ስለ ቴስቶስትሮን ያለው ችግር እና አሳየው ብሎ መፋቂያ ይቻላል እና እችን ጠጣት አታውቃት ነው። እኔ የጥርስ መፋቂያ ይቻላል ብዙ ጊዜ የምጠቀመው እና በጣም የምወደው ይሄንን ምንም በቃ የተፈጥሮ ነው። ጥርስን ነጭ አድርገዋል። በዛውም ልክም በቃ ባክቴሪያዎች ምናምን ይጠብቃል። ይሄ የተፈጥሮ ማለት ነው። ሲዋክ ይባላል እኛ ሁሉ አካባቢ። ኤኒዌይ ስለዚህ ሽቶና ዶዶራንት መጠቀማችን ከሆነ እንደምጠቀመው አግኝቼሃለሁ። ቤኪንግ ሶዳ ይታያል። እንትን ነው አሁን ነው ከታይ ላይቭ እንትን ነው ቤኪንግ ሶዳ ነው ይሄ። እና እንዴት እንደምንጠቀም አሁኑ ላሳየህ፣ ችግር የለውም። እንዴት እንደምንጠቀም አሁኑ አሳያለሁ። እሺ አሰራሩ መጀመሪያ ብርጭቆ ታዘጋጃለህ። ከዛ አንድ ማንኪያ ቤኪንግ ሶዳ ታዘጋጃለህ። በቃ ይሄ ብቻ ነው የሚፈለገው እና ውሃ ትንሽ በቃ ለረጠብ እንድትል ቤኪንግ ሶዳዋ ማለት ነው። ሰው አንድ ማንኪያ ሻይ ማንኪያም ሊሆን ይችላል። ሻይ ማንኪያ ብቻ ይበቃል። ወደ ብርጭቆ ታደርጋለህ። ከዛ ትንሽ ውሃ ነው ጠብ የምታደርግበት። ከዛ ትንሽ ካቀላቀልከው በኋላ በቃ ይሄን ያቀላቀልከው ነው ሁለቱ ብብት ላይ የምትጠቀመው። በጣም ሲምፕል ነው። ሰው ይሄ ነው። በጣም ሲምፕል ነው አይደል? በጣም ሲምፕል ነው፣ ቀላል ነው፣ ማንም ሰው ማድረግ ይችላል። እና ይሄንን ስንት ነው ዋጋው ካልከኝ 2500 ብር ነው። ግን ይሄን ብቻ መሆን አይጠበቅ፣ ይሄ ቤኪንግ ሶዳን ብቻ መሆን አይጠበቅበትም። ብዙ ሌላ ቤኪንግ ሶዳ ምርቶች አሉ። ግን መሽ ቤኪንግ ሶዳ ብቻ እንደሆነ ኢንግሪዲየንት ሌላ ኢንግሪዲየንት እንደሌለው እና ይሄ 500 ብር ነው እኔ የገዛሁት። በጣም ነው የሚጣፍጠው። እንደዚህ ካረክ በኋላ ጀስት ብብትህን ብቻ በመቀባት በሁለቱም በኩል ሌላኛው ሜይ ቢ ደረትህን ምናምን ካነካ በቃ ብቻ ተዘጋግቶ ደረትህና ትከሻንገውና ማየት እንዳይታይብህ ግን ብብት ላይ ብቻ ምናምን በማድረግ ጠዋት ሻወር ከወሰድክ በኋላ ነው የምታደርገው። ግን ሻወር ከወሰድክ በኋላ አዳርቀህ ታደርግና ብብትና ሁለት ብብት ላይ ከዛ ምንድነው የምታደርገው መሰለህ? ቶሎ ቲሸርት እንዳለብስ ወይም ሹራብ እንዳለብስ ለሁለት ደቂቃ ይናፈስ ወይም የሆነ በቃ ጆርናል አድርግ እስከዛ ድረስ ወይም የሆነ የምሰማው ነገር ቤትህን አዘጋጅ ምናምን ይሄንን ካረክ በኋላ ማለት ነው። ይሄ ቤኪንግ ሶዳም ይሄ ብቻ ሌላም ብዙ ጥቅሞች አሉ። ኢቨን እንደ ሻምፖ ራሱ ጸጉር ላይ ሊሆንልህ ይችላል። የተፈጥሮም ስለሆነ በጣም አሪፍ ነው። ብዙ ጥቅሞች ኢንተርኔት ላይም ብዙ ሰርች ማድረግ ትችላለህ። ከዛ ውጭ በጣም አመሰግናለሁ። ለዛሬ ይሄን ይመስል ነበር። አልጎሪዝሙ እንዲረዳኝ ምናምን ከፈለክ ላይክ፣ ሰብስክራይብ፣ ኮሜንት ምናምን